እስቲ ዋናውና የሆኑትን ሐሳቦች እንደማጠቃለያ እንመልከትና ወደ የኤፌሶን ምዕራፍ 1 ላይ ያለው ያው ጥናታችንን እንቀጥላለን። ምንድነው የተመለከትነው? ባለፉት ሁለት ክፍሎች እግዚአብሔር አምላክ በዘላለም ዕቅዱ ምዕራፍ 1 ላይ እንደተመለከትነው ሰማይና ምድርን ፈጠረ። ከዛ በኋላ ምድርን ለሰው ልጅ እንዲመች መልካም አደረገ። ብርሃንን የብስና ዛፎችን አስፈላጊውን ነገር ከፈጠረ በኋላ በስድስተኛው ቀን ነው እግዚአብሔር ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እግዚአብሔር ይህን ውሳኔ ሲወስን እንመለከታለን። ከዛ እግዚአብሔር አምላክም በቅዱ መሰረት ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴትም አደረጋቸው ወይም አድርጎ ፈጠራቸው ይለናል። ስለዚህ እግዚአብሔር አምላክ በግልጽ በሆነ እቅድ ሰውን በመልኩ እንደ ምሳሌው እንደፈጠረ እናያለን። ይህንን ምዕራፍ 1 ላይ ከተመለከትን በኋላ ወደ ምዕራፍ 2 ሄደን ዝርዝር የሆነውን የሰውን አፈጣጠር ተመልክተናል። ምዕራፍ 2 ከቁጥር 7 ጀምሮ እግዚአብሔር ከምድር አፈር የሰውን ፊዚካል ቦዲውን ያለውን አካሉን ፈጠረ። ከዛ በኋላ በአፍንጫው የሕይወት እስትንፋስ ነፋ አለበት፣ ሰውም ሕያው ነፍስ ያለው ሆነ የሚለውን ምዕራፍ 2 ቁጥር 7 ተመልክተናል። ከዛ በኋላ እግዚአብሔር አምላክ ለሰው ባዘጋጀው በምስራቅ በኤደን ገነት ተከለ፣ የፈጠረውን ሰው ከዚያው አኖረው። ይሄንንም ተመልክተናል። ስለዚህ የእግዚአብሔርን ስራ ፕሮግሬሲቭ የሆነውን ደረጃ በደረጃ ከሰማይና ምድር ከተፈጠረ በኋላ ምድርን እንደገና እግዚአብሔር ለሰው እንዲመች አድርጎ ካዘጋጀ በኋላ እግዚአብሔር ሰውን ፈጠረ። ሲፈጠር መጀመሪያ አዳምን ነው የፈጠረው። ስለዚህ ከምድር አፈር ሰውነቱን የፊዚካል ቦዲ ያለን ደጋግመን ያነሳነውን አካሉን እግዚአብሔር ፈጠረ። ከዛ በኋላ በዚህ በፊዚካል ቦዲ ውስጥ እግዚአብሔር ሕይወትን ሰጠው፣ የሕይወት እስትንፋስ ነፋ አለበት። ይሄ ኦክሲጅን ማለት አይደለም ብለናል። የሰውነት ስርዓት ውስጥ ያለውን ኦክሲጅን የምንለውን ሳይሆን የሰው መንፈስን ነው እግዚአብሔር በሰው ውስጥ ያስቀመጠው፣ በአካል ውስጥ ያስቀመጠው ማለት ነው። ይሄ መንፈሱ ነው ከእግዚአብሔር ጋር ለዘላለም ኮሚኒኬት ሊያደርግ የሚችለው። በእግዚአብሔር ዲዛይን መሰረት ይሄ ነው። ራሱ እግዚአብሔር ሕያው አምላክ ነው። ሰውም ሕያው ሆነ፣ ሰውም ሕያው ነፍስ ያለው ሆነ ይለናል። ስለዚህ ሰውም ሕያው ሆነ፣ ለዘላለም የሚኖር ፍጥረት ሆነ ማለት ነው። ግን እግዚአብሔርን የሚያውቅ ከእግዚአብሔር ጋር ኮሚኒኬት የሚያደርግ የእግዚአብሔርን ሕይወትንም እየተካፈለ የሚኖር ፍጥረት ሆነ ማለት ነው። ከዛ በኋላ በጣም የሚያስገርም ነገር ተመልክተናል። ቁጥር 9 ላይ እንደምታስታውሱት በባለፈው ክፍላችን ላይ እግዚአብሔር ለመብላት መልካም የሆነ ዛፍ ሁሉ አበቀለ፣ በገነት መካከል ግን የሕይወትን ዛፍ አበቀለ፣ እንዲሁም መልካምና ክፉን የሚያስታውቁን ዛፍ አበቀለ። ትኩረታችን ሁለቱ ዛፎች ላይ ነው። ግን የሕይወት ዛፍን እግዚአብሔር ሲያበቅል ምንድነው? የሕይወት እስትንፋስን ሰጥቶታል ለሰው። የሰው መንፈስ በሰውየው አካል ውስጥ አለ። ይሄ የራሱ የሰውየው ሕይወት የምንለው ነው ማለት ነው። ምክንያቱም የሕይወት እስትንፋስ ነው እግዚአብሔር የሰጠው። ስለዚህ ያ ሰው ሙሉ ነው፣ አካል አለው፣ ውስጡ መንፈስ አለ። ራሱ ሰውየው ማለት ነው መንፈሱ ለዘላለም የሚኖርም የሆነ እንደሆነ እናውቃለን። ሰው ሕያው ነፍስ ያለው ሆነ ስለሚለን the living soul
ወዘ ሊቪንግ እንግዲህ ያው ሂውማን ቢንግ የምንለው የሚኖር ሁሉ ጊዜ ሆነ ከዚህ ከህይወት እስትንፋስ የተነሳ ግን ተጨማሪ እግዚአብሔር የህይወትን ዛፍ አበቀለ ይለናል። ይሄ በጣም ቁልፍ ነው። ባለፈው ስናወራ ቶሎ እንይና ወደ ኤፌሶን እንመለሳለን እንደማጠቃለያም ስለሆነ የህይወት ዛፍ ምንን ይወክላል ስንል የእግዚአብሔርን የዘላለም እቅድ፣ የህይወት ፕሮቪዥንን፣ የክብርን ሰው ከእግዚአብሔር ጋር ለዘላለም የሚኖረው እግዚአብሔር ያቀረበለትን የህይወት ፕሮቪዥን እየተመገበ ሰው በእግዚአብሔር ክብርም በእግዚአብሔር ህይወት ኢንጆይ እያደረገ እንዲኖር እንደሆነ እናውቃለን። ወይም የህይወት ዛፍ ይህን ነው የሚያመላክተው። ስለዚህ ከዚህ ከህይወት ዛፍ እንዲበላ ነው እግዚአብሔር የህይወት ዛፍን ያበቀለው። ሲምቦል ሆኖ ምልክት ሆኖ እንዲታይ አይደለም፣ የህይወት ዛፍ እንዲበላ ነው። ባለፈው ክፍል ላይ ትዝ ይላችኋል ከውድቀት በኋላ ወደ ኤደን ገነት አዳም ተመልሶ ገብቶ ይሄን የህይወት ዛፍ እንዳይበላ እግዚአብሔር ወዲያውኑ ከኤደን ገነት እንዳባረረውና መንገዱን እንደዘጋ እናውቃለን ከምዕራፍ 3 ላይ። ስለዚህ የህይወት ዛፍ የእግዚአብሔር የዘላለም አቅርቦቱን የህይወት አቅርቦት የዘላለም ህይወት ማለት ነው። ሰው ከእግዚአብሔር ጋር በህይወት በዘላለም ህይወትና ክብር እንዲኖር መታቀሩ እናውቃለን። ስለዚህ ምንድነው እዚህ ጋር የምናየው? እግዚአብሔር ሰው ሲፈጥር ኦሪጂናል ፕላኑ ሳልቬሽን አይደለም፣ ደህንነት አይደለም ማለት ነው። ህይወት ነው፣ ክብር ነው። ይህ በጣም ድንቅ የሆነ ነገር ነው። ሐዋርያ ጳውሎስ ኤፌሶን ላይ አሁን ሄደን ወደዛ እንመለከታለን፣ ይህንን ሐሳብ ያነሳል። ስለዚህ ኦሪጂናል የእግዚአብሔር እቅድ የህይወት ዛፍን ሰው በልቶ ኢንጆይ ያደረገ እግዚአብሔርን ክብር ስለማመድና እግዚአብሔር በሱ ደግሞ ሊሰራ ያለውን ያው የመግዛት ምድርን የማስተዳደር እና ያው ትውልድም በሱ ይመጣል ያንን የእግዚአብሔርን ክብር ትውልድም እየተካፈለ ይኖራል ነው። ስለዚህ ኦሪጂናል የእግዚአብሔር እቅድ ምንድነው ስንል ግሎሪፊኬሽን ነው፣ ክብር ነው፣ ህይወት ነው፣ ኢተርናል ላይፍ ነው እንጂ ሳልቬሽን ማስተካከያ ነው። እግዚአብሔር ምን ማድረግ ይችላል? ሰው ከወደቀ በኋላ እንደገና ሰው ማዳን ነበረበትና የደህንነት ስራ የማስተካከያ ስራ እንጂ ኦሪጂናሊ እግዚአብሔር ደህንነትን አላቀደም። እቅዱ ሰው እግዚአብሔርን ክብር ይካፈላል፣ የህይወት ዛፍን እየበላ መንፈሱ ደግሞ ይህንን የህይወትን ዛፍ የሚወክለው የእግዚአብሔርን ክብርና የእግዚአብሔርን ህይወት መላመድ የሚችል ነው በውስጡ ያለው። እዚህ ጋር ቁጥር 7 ላይ የምናየው በአፍንጫው የህይወት እስትንፋስ እፋለበት የምንለው መንፈስ እግዚአብሔር በሰው ውስጥ ያስቀመጠው የህይወትን ዛፍና የእግዚአብሔር ክብር መላመድ የሚችልበት ማንነት ነው። ግን ይሄ ሁሉ ሆኖ የእግዚአብሔር ኦሪጂናል እቅድ ክብርና ህይወት ቢሆንም ሰው ጥፋትን መረጠ፣ ውድቀትን መረጠ። ያ ውድቀት አለመታዘዝ ይለዋል መጽሐፍ ቅዱስ። አዳምና ሔዋን አልታዘዙ፣ አመፁ። እግዚአብሔር ያላቸው ትተው እንግዳ የሆነውን እባቡ ያቀረበውን ሐሳብ ተቀበሉ፣ ወደቁ። ስለዚህ ራቁታቸውን ሆኑ የሚለውን ባለፈው ተመልክተናል። ስለዚህ አሁን ወደ ኤፌሶን ምዕራፍ 1 ወደ ዋናው ጥናታችን ኤፌሶን መጽሐፍ ስለሆነ በክርስቶስ ወደሱ እንሂድና ኤፌሶን ምዕራፍ 1 ላይ ከቁጥር 3 ላይ ነው ያለውን ሐሳብ ይዘን ነው የተመለስነው ወደ ዘፍጥረት። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። መንፈሳዊ በረከት የሚለውን ሐሳብ ይዘን ነው ወደ ዘፍጥረት የተመለስነው። ለምንድነው ሐዋርያ ጳውሎስ መንፈሳዊ በረከት spiritual blessings የሚል ሐሳብ ያነሳው የሚለውን? እግዚአብሔር ኦሪጂናሊ ሰውን ሲፈጥር መንፈስ ነው የሰጠው፣ የህይወት እስትንፋስ በውስጡ ሲያስገባ ያ የሰው መንፈስ ነው። ያ መንፈስ ራሱ ሰውየው ማለት ነው ራሱ አዳም ሔዋንም ከእግዚአብሔር ጋር ያለምንም ክልከላ
ኮሙኒኬት የሚያደርጉበት እግዚአብሔርን የሚያውቁበት እንደገና ደግሞ እግዚአብሔር የህይወትን አቅርቦት የሚወክለውን ህይወትን የሚወክለውን የህይወት ዛፍን በኤደን ገነት እግዚአብሔር ስላስቀመጠ ያንን እየተመገቡ የሚኖራቸው ግንኙነትና ባርኮት መንፈሳዊ በረከት ነው። እዚህ ጋር በጣም ቁልፍ የሆነ ሐሳብ ስለሆነ ነው ወደ ዘፍጥረት ተመለሰኝ ከምዕራፍ 1 እስከ ምዕራፍ 3 የተመለከተ ነው። የአሳዛኙን የሰውን ውድቀት አይተናል። ከዚህ የተነሳ ሰው ከመንፈሳዊ በረከት ጎደለ፣ ያንን ራቁትነት አለው። ሰው ለዘላለም ከእግዚአብሔር ጋር የሚኖረው የህይወት ኢንተራክሽን አጣ። ግን እዚህ ሐዋርያው ጳውሎስ በክርስቶስ ተባረክን ይለናል። ስለዚህ ያጣነውን ማወቃችን ነው በረከታችንን እንድናቅ ወይ የበረከታችንን ትልቅነት በጣም አስደናቂነት የምንረዳው። ስለዚህ ምንድነው ሰው ያጣው? መንፈሳዊ በረከት ነው። ያ የህይወት ዛፍ ይወክላል። ስለዚህ ያንን በጌታችን በኢየሱስ ክርስቶስ በኩል የተሰራው ስራ እንደገና ሪስቶሬሽን እንደተካሄደ እዚህ ጋር ሐዋርያው ጳውሎስ ይነግረናልና እግዚአብሔር ባረከን አባት በክርስቶስ ኤፌሶን ምዕራፍ 1 ቁጥር 3 ላይ ነው ያለነው። ያው እንደምትመለከቱት በዚህ በመጽሐፍ ቅዱስ አፑ ላይ ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ እግዚአብሔር ሪስቶሬሽን አካሄደ። ይሄ ሪስቶሬሽን ያጣነውን ሰው ያጣውን ያ የጥንቱ የእግዚአብሔር ኦሪጂናል ፕላን ህይወት ክብር እንደገና በክርስቶስ እንደተሰጠን ይነግረናል። ለዚህ ነው መንፈሳዊ የሚለውን ወይ መንፈሳዊ በረከት የሚለውን ብቻ ለማብራራት ወደዛ የተመለስ ነው። ግን በጣም ዋናውና ወሳኙ ነገር ስለሆነ ነው። በክርስቶስ የተሰጠን መንፈሳዊ በረከት ነው። ለምን መንፈሳዊ ሆነ? ምክንያቱም የሰው ውድቀት መንፈሳዊ ስለሆነ የመንፈስ ሞት ነው። ራቁትነት ያጋጠመው አዳም ባለመታዘዙ እንደገና ወደ ህይወት ዛፍ የሚሄድበት መንገድም ተዘጋ። ስለዚህ ያ ውድቀት ዘላለማዊ ጦስ ነው ይዞ የመጣው። በጣም ጥልቅ የሆነ ኮምፕሊኬሽን ነው። በአንድ ሰው ወይም በሁለቱ በአዳምና ሔዋን ብቻ ሳይሆን ትውልድ በሰው ዘር በሙሉ ከዛ መንፈሳዊ በረከት ራቀ። እንደገና እርግማንም ሁለተኛው ሞት የምንለው ይሄ የአካላዊ ሞት ባለፈው የተመለከትነው ወደ አፈር ነህና ወደ አፈር ትመለሳለህ። ያ ሁሉ የመጣው በዛ የአለመታዘዝ። ስለዚህ ሰው መንፈሳዊ ሞት ነው የሞተው። እሱም ዘላለማዊ ሞት ነው። ከእግዚአብሔር ጋር ያለው ህብረት ተቋረጠ። እንደገና እርግማን በላዩ ላይ ሆነ። ዘፍጥረት ባይነግረንም ሙሉ መጽሐፍ ቅዱስ እንደሚነግረን ሰው ልጅ ፍጻሜው ከሰይጣንና ከመላእክቱ ጋር የዘላለም ፍርድ እንደሆነ ሁሉ እናውቃለን። በእርግጥ አሁን ጌታችን ኢየሱስ ክርስቶስ ደህንነት በሞቱና በትንሳኤው የዘላለም ህይወትን አቅርቧል። ግን ሰዎች አሁን እንኳን ይህን በረከት የማይቀበሉ ከሆኑ መንፈሳቸው ሞቷል። እርቅ ካላደረጉ በጌታችን በኢየሱስ ክርስቶስ በማመን ዘላለማዊ ፍርድ ነው የሚጠብቃቸው። መንፈሳዊ በረከት አያገኙም። ይልቁኑ በአዳም የገባው ያ ፍርድና ሞት የመንፈሳቸው ጨለማ መሆን ብቻ ሳይሆን ዘላለማዊ ከእግዚአብሔር ተለይተው ይቀጣሉ። ለዘላለም በፍርድ ውስጥ ነው የሚኖሩት። ስለዚህ አማኞች ግን ሐዋርያው ጳውሎስ እንደሚነግረን ያ ውድቀት ሪስቶር ተደርጓል። መንፈሳዊ በረከት ምንለው እሱን ነው። ወደ እግዚአብሔር መቅረብ እንደገና ችለናል። መንፈሳችን አሁን ከእግዚአብሔር ጋር ኮሙኒኬት ያደርጋል ብቻ አይደለም፣ ህይወትን ተቀብለናል። ይሄ ህይወት ነው መንፈሳዊ በረከት የተባለው። ይህን በጣም ማወቅ አለብን። ሐዋርያው ጳውሎስም ለዚህ ነው ገና የኤፌሶን መልእክት ሲጀምር ያው ቁጥር 1 እና ቁጥር 2 ሰላምታ ነው። ስለራሱ ሐዋርያነት መናገሩን ከአብና ከወልድ
ሰላምታ ጸጋና ሰላም ለእናንተ ይሁን ያለበት ላይ ተናል መጀመሪያ ታስታውሳላችሁ። ከዛ ወዲያውኑ ነው ዲክላሬሽን እዚህ ጋር የሚያቀርበው አዋጅ ያውጃል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ አዋጅ ያውጃል። ለዚህ ነው ቀድሞ ስለዚህ መንፈሳዊ በረከት መናገር የፈለገው። ይህ መንፈሳዊ በረከት ምድራዊ አይደለም፣ ቁሳዊ አይደለም፣ ስለ የሆነ ዛፍ ፍሬ የሆነ ስለ ምግብ ስለ ልብስ ወይ ደግሞ አሁን በዚህ ዘመን እንዳለው በጣም አደገኛ የሆነ የዘመናችን ያው የጥንቱ እባብ ሰይጣን አሁንም ከሱ ጋር በሚሰሩት እንግዲህ የስተት አስተማሪዎች እንደሚሰበከው ቁሳዊ በረከት አይደለም በፍጹም። አዳም ያጣው ምግብ አይደለም፣ አዳም ያጣው ልብስ አይደለም፣ አዳም ያጣው የሆነ ቦታ አይደለም። የሚያርስበት መሬት እኮ እግዚአብሔር በቃ እረስ ሰፊው መሬት ከኤደን ገነት ውጪ ያለው መሬት ማለት ነው። ኤደን ገነት አንድ አካባቢ ያለ ቦታ ነው። ያው የወጣህበት ይሄው አፈር ነው። ስለዚህ ራስ ብሎ እግዚአብሔር ሰፊውን ዓለም ሰጥቶታል እኮ። እሱን አይደለም አዳም ያጣው። በደንብ ተመልክተናል። ከእግዚአብሔር ጋር ያለው ህብረት ተቋረጠው። ያ ደግሞ ኦሪጂናል የእግዚአብሔር እቅድ የነበረውን ነው አዳም ያጣው። እሱ መንፈሳዊ በረከት ነው። ያ ህይወት ነው፣ ክብር ነው። ስለዚህ የእግዚአብሔር ኦሪጂናል እቅድ ግሎሪፊኬሽን ነው፣ ኢተርናል ላይፍ ነው፣ የዘላለም ህይወት ነው እኮ የምንለው። ሙሉ መጽሐፍ ቅዱስን በተለይ አዲስ ኪዳን የሚነግረን የእግዚአብሔር ዋናው ሐሳብም ለሰው ልጅ የዘላለም ህይወት ስለሆነ ማለት ነው። አሁን ግን እየተነገረ ያለው ሌላ ነገር ነው እንደምታውቁት። በጣም በሚያሳዝን ሁኔታ ወንጌል ማለት ብር ነው። አንድ ሁለት እያልን የምንቆጥረው ብር ዶላር ነው። ወንጌል ማለት የጤንነት ነው። ወንጌል ማለት ስራ ማግኘት ነው። ወንጌል ማለት ኢንቨስትመንት ነው። አንዳንዶቹ ደግሞ ወንጌል ማለት ወደ ውጭ ሀገር መሄድ አይነት ወይ ልጅ መውለድ በጣም በሚያሳዝን ሁኔታ ዲስቶርትድ ሆኗል። ይሄ ዲስቶርሽን ያው ይሄ ማጣመም ያው ከዛው ከእባቡ እንደመጣ እናውቃለን። እሱን በቀጣዮቹ በኤፌሶን ያው ምዕራፎች በቀጣዮቹ ምዕራፍ በተለይ ተግባራዊ ክርስትናን በመናነሳበት ቦታ ላይ እናያለን። በተለይ መጨረሻ ላይ ስለ ዲያብሎስ ወይም ከዲያብሎስ ጋር ስለምናደርገው መንፈሳዊ ተጋድሎ እዛ ጋር የምናየው በጣም የሚያስገርም እውነት አለ። ሰይጣን እንዴት አሁንም ቤተክርስቲያንን በሽንገላ እንዴት እንደሚዋጋት ያ ሽንገላ የስተት ትምህርት ነው። ስለዚህ ሰይጣን አሁንም ድምጹን ያሰማል ማለት ነው። ያው በኤደን ገነት የጀመረውን የውሸት ድምጽ። ስለዚህ የተባረከ ነው፣ ቁሳዊ አይደለም። ቁሳዊውን ዓለምማ እግዚአብሔር በቃ ያው እረስ ብሎ ሰጠው እኮ። ከኤደን ገነት ተባረረ። አዳም ያጣው ያንን ፖዚሽን ነው። ያንን በኤደን ገነት የህይወት ዛፍን እየበላ የሚኖርበትን ከእግዚአብሔር ጋር ያለ ምንም መሳቀቅ ያለ ምንም ራቁትነት መንፈሳዊ ራቁትነት የሚኖርበትን ቦታ ነው ያጣው። ስለዚህ ሐዋርያ ጳውሎስ መንፈሳዊ በረከት ሁሉ የሚለን ምንድነው ማለት ነው? የህይወት በረከት ነው፣ ዘላለማዊ በረከት ነው። ስለዚህ ሪስቶሬሽን እዚህ ጋር እናያለን። ይህንን ይዘረዝረዋል። አሁን እንመለከታለን ከቁጥር 4 ጀምሮ መንፈሳዊ በረከቱ በምን እንደሆነ ይነግረናል። ግን ጥቅል ሐሳቡ ምንድነው? ያ የዘፍጥረት ምዕራፍ 3ቱ ውድቀት ዘላለማዊ ጦስ ነው ያመጣው። የሰው መንፈስ ነው የሞተው፣ ሰው ራቁቱን ነው የሆነው። ነገር በጣም ብዙ እርግማን በላዩ ላይ የመጣው። እያንዳንዳቸው አዳምም ሔዋንም ለየግል ሁሉ እርግማንን ተቀብለዋል። በእነሱ ምክንያት የሰው ዘር ሂዩማኒቲ በሙሉ እጅግ ከባድ ችግር ውስጥ የገባው። የሰው መንፈስ ጨለማ ሆነ። ስለዚህ ሰይጣንም በሰው ላይ ስልጣን አገኘ። ምዕራፍ 2 እዚህ የኤፌሶን ምዕራፍ 2 ላይ እንመለከታለን። ያኔም ትንሽ ወደ ዘፍጥረት መመለሳችን አይቀርም፣ ግን አብዛኛው ነገር ስላብራራን ብዙ እንትን አንልም። ስለዚህ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የሚለው መንፈሳዊ በረከት የእግዚአብሔር ህይወት ነው፣ መንፈሳዊ ነው። ለምን ሰው ሲፈጠርም መንፈሱ ነው ብለናል። የህይወት እስትንፋስ ነው።
የህይወት እስትንፋስ የተባለው መንፈሱ ነው ከእግዚአብሔር ጋር ኮሚኒኬት የሚያደርገው፣ ስጋው አይደለም። ስጋው እና መንፈሱ አንድ ላይ ቢሆንም ሰው በመንፈሱ ነው እግዚአብሔርን የሚያውቀው፣ የእግዚአብሔርን ሰላም የእግዚአብሔርን ክብር ኢንጆይ የሚያደርገው። በእርግጥ አሁን የነገርነት ውስጥ ውድቀት ባይመጣ ኖሮ ምን አይነት የክብር ኑሮ ሊኖር እንደሚችል መገመት አንችልም። ያው የምናውቀው እዛ ጋር የውድቀት ታሪክ እንደመጣ ብቻ ነው። ዞሮ ዞሮ የእግዚአብሔር እቅድ በጣም ግልጽ እንደሆነ እናውቃለን። በዚህ በአዲስ ኪዳን መጽሐፍትም የእግዚአብሔርን ኦሪጂናል እቅድ ክብርና ህይወት እንደሆነ እናነባለን። አሁንም እዚሁ ኤፌሶን ላይ ወረድ ብለን የምናየው ነው የሚሆነው። ስለዚህ መንፈሳዊ በረከት ይሄ እንደሆነ እንረዳ። በዘመናችን ያለውን በጣም አደገኛ ትምህርት ሁላችንም አቮይድ ማድረግ ይኖርብናል። ይህን የምትሰሙ ሰዎች እንግዲህ ለሌሎች ሰዎችም ሼር ብታደርጉ ይህንን የኤፌሶንን ትምህርት እንዲሁ ራሱ ኤፌሶንን መጽሐፍም ሰዎች እንዲያነቡት እንግዲህ ከ27ቱ የአዲስ ኪዳን መጽሐፍት አንዱ ነው፣ ግን በጣም ጠለቅ ያለ ዶክትሪናል እውነት የያዘ ነው። በክርስቶስ የተሰጠን መንፈሳዊ በረከት ነው። ቁሳዊውን ዓለም እንዲያርስ እግዚአብሔር ሰጥቶታል። ቁሱ ዓለም ከሰው የዘላለም ህይወት ጋር የሚያገናኘው ጉዳይ የለም። በቃ ቁሱ ዓለም ሰው በዚህ በስጋ ውስጥ ካለ ብቻ የሚያስፈልገው ነገርን የሚያገኝበት ዓለም ነው። ሰው ግን አጭር ጊዜ የሚኖር ፍጡር ሆኖ አልተፈጠረም። መንፈሱ ማንነቱ ለዘላለም የሚኖር ነው። ስለዚህ እግዚአብሔር ትሞታለህ እኮ ሲለው እዛው የዛፉ አጠገብ እኮ አልወደቀም። ባለፈው እንደተነጋገርነው ከእግዚአብሔር ጋር የዘላለም ኮሚኒኬሽን የሚያደርግበትን ነገር ነው ያጣው። ያ ደግሞ በጣም አደገኛ ነገር ነው እንጂ ሰው አጭር እድሜ ኖሮት ወይ አጭር እዚህ በተወሰነ እድሜ ብቻ ኖሮ ምድር ላይ የሚያስፈልገውን ነገር ብቻ እየበላ የሚኖር ፍጡር አይደለም። ሰው ዘላለማዊ ነው። እግዚአብሔር ሰው ሲፈጥር የህይወት እስትንፋስ ሲሰጠው ዘላለማዊ እንዲኖር አድርጎት ነው። ምክንያቱም እግዚአብሔር ራሱ ዘላለማዊ አምላክ ስለሆነ ስራው በሙሉ ዘላለማዊ ነው እንጂ ምድራዊ አሁን አጭር የህይወት ዘመን የአጭር የህይወት ዘመን እኮ ራሱ ያው እርግማን እንደሆነ እናውቃለን። አፈር ነህ ወደ አፈር ትመለሳለህ ብሎ እግዚአብሔር በፍጥረት ምዕራፍ 3 ላይ ሁለተኛ ሞት ያለው የፊዚካል ሞት ፊዚካል ዴዝ ዛሬ ሁሉም ሰው ያው እንግዲህ ትውልድ በትውልድ እየተተካካ እኛ እዚህ የደረስነው በጣም ብዙ ትውልድ አልፏል፣ ሞቷል። ስለዚህ መንፈሳዊ በረከታችን ቁሳዊ አይደለም። ቁሳዊ በቃ መብላት ነው የሚያስፈልገው፣ ያው መልበስ፣ ከዛ ሌሎች ውስን የሆኑ የሰው ልጅ ፍላጎቶችን ማሟላት ነው ቁሳዊ ነው። መንፈሳዊ በረከት ግን ያዘላለማዊ ከእግዚአብሔር ጋር ህብረት የምናደርግበት እሱን ያጣነውን ነው ሪስቶሬሽን የተካሄደው። ወደ ኦሪጂናል የእግዚአብሔር እቅድን የተመለሰ ነው በማን በክርስቶስ። ስለዚህ መንፈሳዊ በረከትን ተመለከትን። ቀጥሎ እዚህ ጋር የሚያነሳው ይህ በረከት ግን በሰማያዊ ስፍራ የተሰጠን የሚል ሐሳብ ያነሳል። በጣም ይህም ደግሞ ሌላ እጅግ አስገራሚ እውነት ነው። ምንድነው በሰማያዊ ስፍራ? ይህንም ልክ እንደዚህ እንደ መንፈሳዊ በረከት ሁሉ ትንሽ ተወሰነ ማየት አለ። መንፈሳዊ በረከትን ለማየት ወደ ዘፍጥረት እንሄድ ነው። እንደዛው ምንድነው በሰማያዊ ስፍራ የሚለው? በሰማያዊ ስፍራ ነው መንፈሳዊ በረከት የተባረከ ነው የሚል ነገር ያነሳል። እዚህ ጋር ምንድነው የምናየው? የመጀመሪያው የህይወት ዛፍ የነበረው የት ነው? በኤደን ገነት ነው። እሱም ምድራዊ ነው፣ እዚህ ምድር ላይ የነበረውና አዳም ከዛ እንዲወጣ ተደረገ። ተመልሶ መግባት አልቻለም። ያው ፈጽሞ መንገዱን እንደተዘጋ እናውቃለን። እንደገና እርግማንና ጥፋትን ነው ከዛ በኋላ አዳም የተለማመደው። ወደዛ ወደ የበረከት ስፍራ እንዳልተመለሰ እናውቃለን። እግዚአብሔር ሪስቶሬሽን ከሰራ በኋላ በክርስቶስ ከፍ ወዳለ ወደ ሰማያዊ ስፍራ ነው እኛን ከፍ ያደረገን። ለምንድነው ሰማያዊ የሚል ቃል እዚህ ጋር የመጣው? ሰማያዊ ምድራዊ አለመሆኑን ሊነግረን ፈልጎ ነው። ከመጀመሪያው ገነትም ከፍ ወዳለ ስፍራ ወደ ተለየ ሌላ እውነታ ሐዋርያ ጳውሎስ ያሸጋግረናል። የሚገርማችሁ ከሌሎች መልእክቶች በተለየ መልኩ ሰማያዊ የሚልን ቃል
ደጋግም የምናነበው እዚህ ኤፌሶን ላይ ብቻ ነው። በሚገርም ሁኔታ ምዕራፍ 2 ላይ አለ፣ ምዕራፍ 3 ላይ አለ፣ ምዕራፍ 6ም ላይ እናገኛለን። ሰማያዊ በሰማያዊ ሄቨንሊ ፕሌስስ ሰማያዊ ስፍራን እናገኛለን ደጋግመን በኤፌሶን ላይ እና ሐዋርያ ጳውሎስ እዚህ ምዕራፍ 1 ቁጥር 3 ገና እንግዲህ ይህን ትልቁን አዋጅ አስደናቂውን በክርስቶስ የተሰራውን አዋጅ ሲነግረን በረከታችን በሰማያዊ ስፍራ ነው ይለናል። ይህ እንግዲህ ከጌታችን ከኢየሱስ ክርስቶስ ትንሣኤና ጌታችን ኢየሱስ ክርስቶስ አሁን ካለበት የአብ ቀኝ ጋር የተያያዘ ጉዳይ ነው። ምዕራፍ 2 ላይ እንመጣበታለን። ሰማያዊ ስፍራ ግን እግዚአብሔር ሪስቶሬሽን ካካሄደ በኋላ ያየነው በጣም አስደናቂ እውነት ከፍ ወዳለው ወደ ሰማያዊው ስፍራ እንተሸጋገርን ይነግረናል። ወደ መጀመሪያው ወደ ትንሿ ወይም እንግዲህ ያው ምድር ላይ ነበረችው ወደ ኤደን ገነት ሳይሆን መንፈሳዊ በረከታችን ተቀብለን መንፈሳዊ በረከቱ ራሱ ያለው በሰማያዊ ስፍራ ነው። ይሄ እውነት ከጌታችን ከኢየሱስ ክርስቶስ ሰው ከመሆን ጋር እኛን ወክሎ ከመጣበትና በሰውና በእግዚአብሔር መካከለኛ ከሆነበት ከሞቱና ከትንሣኤው ብሎም ከእርገቱ አሁን እሱ ካለበት ጋር የተያያዘ ነገር ነው። ስለዚህ በክርስቶስ ነው እዚህ ጋር የሚለን በክርስቶስ በሰማያዊ ስፍራ። ስለዚህ ጌታችን ኢየሱስ ክርስቶስ እሱ እኛን ወክሎ ወደ አብ ቀኝ ሲሄድ እና በአብ ቀኝ ሲቀመጥ ያንን ፖዚሽን ጭምር ነው የሰጠን። ያ የሰማያዊ ስፍራ በጌታችን በኢየሱስ ክርስቶስ ከትንሣኤ በኋላ ይሆን አዲስ ክስተት ነው። ስፍራ ነው ሲጋራው ስፍራ ነው የሚለን ቦታ ነው። ስለዚህ ይሄ አዲስ ክስተት ነው። ወደዛች ወደ ምድራዊቷ ኤደን ገነት ሳይሆን ከፍ ወዳለው ወደ ምድራዊቷ ኤደን ገነት ብንመለስ ኖሮ ያው አዳም የሞከረው ሙከራ ነው። ያው በአዳም በኩል እንግዲህ አዳም ባይችል እኛ ተመለስን ይባል ነበር። እንደዛ አይደለም የሚሆነው። በክርስቶስ ስለሆነ ይሄ መንፈሳዊ ሪስቶሬሽን ያገኘ ነው። መንፈሳዊ በረከት እንደገና እግዚአብሔር ክብር ነው፣ እግዚአብሔር ነው ያገኘ ነው። ክርስቶስ ደግሞ ወደ ሰማያዊ ስፍራ ሄዶ ተቀምጧል። ከሰማይ ነው የመጣው ተመልሶ ወደ ሰማያዊ ስፍራ ተመልሷል ወደ አባቱ ቀኝ። ግን ሲመለስ ያው አዲስ ማንነት ይዞ ነው ሄደው እንደምታውቁ ፍጹም ሰው እሱ ፍጹም አምላክ ነው። ፍጹም አምላክ ነበር አይደለም፣ ፍጹም አምላክ ነው አሁንም። ግን አንድ ሌላ ማንነት ጨምሯል፣ ፍጹም ሰውም ሆኗል እኛን መወከል ስለነበረብን። ስለዚህ በእርሱ በኩል በአዳም ውድቀትን ሞት እንዳገኘን ሁሉ በክርስቶስ እንደገና መታደስ ብቻ ሳይሆን አዲስን ስፍራ አገኘን። ይሄ በጣም በጣም አስገራሚ እውነታ ነው። ምዕራፍ 2 ላይ ስንመጣ እናየዋለን። ስለዚህ መንፈሳዊ በረከታችን የዘላለም ሕይወት፣ የዘላለም ክብር እና ዘላለማዊ ዴስቲኒያችን ፍጻሜያችን ሁሉ በሰማያዊ ስፍራ ነው የሚሆነው። እግዚአብሔር ይመስገን። ይህ በጣም በጣም ድንቅ የሆነ እውነት ነው። መንፈሳዊ በረከት ከእግዚአብሔር ጋር ታረቅን፣ የሕይወትን ተቀበልን። እንግዲህ ከዚህ ከሕይወት ጋር በተገናኘ የመንፈስ ቅዱስ ድርሻም አለ፣ እሱም በኋላ እናየዋለን። ስለዚህ ይሄ ሁሉ በረከት በሰማያዊ ስፍራ በጌታችን በኢየሱስ ክርስቶስ እሱ ባለበት ስፍራ የሆነ መሆኑን ስፍራውን ሰማያዊ መሆኑን ይነግረናል። ስለዚህ ወደ ኦሪጂናል የኤደን ገነቱ አይደለም የተመለሰው፣ ግን እግዚአብሔር እቅድ እዛ ጋር ያለው እቅድ ያው ነው። ለሰው ሕይወትን እግዚአብሔር ሰጥቶ ሰው ሕይወትን በመንፈሱ እየተለማመደ በእግዚአብሔር ክብርና በእግዚአብሔር ሕይወት እንዲኖር ያልሆነም ውድቀት መጣ። ግን እንደገና ጌታ ኢየሱስ ክርስቶስ ዋጋ ከፈለ። ከሱ የተነሳ ከሞቱ ከትንሣኤው እንዲሁም ከእርገቱ የተነሳ መንፈሳዊ በረከት በእርሱ የሚያምኑ ሁሉ ባገኙ ያ በረከት የዘላለም ሕይወት ነው። በረከቱ ግን ያለው ሰማያዊ ስፍራ። ስለዚህ ምድራዊ አይደለም፣ በምድር የተወሰነ ነገርም አይደለም። ስለ ምድር ጥቂት ነገር እዚህ ጋር እናንሳ። ምንድነው የሆነው? ዘፍጥረት ምዕራፍ 3 ላይ ታስታውሳላችሁ፣ ባለፈውም ስናይ ነበር። ምድር
ከአዳም ውድቀት የተነሳ ከርስ ወይም እርግማን ነው ምድር ላይ ራሱ የመጣ። ምዕራፍ 3 ዘፍጥረት ምንድነው የሚለው? አዳምንም አለው ቁጥር 17 ላይ አዳምንም አለው የሚስትን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩም ዛፍ በልተሃልና ምድር ካንተ የተነሳ የተረገመች ትሁን። ምድር ራሷ በከባድ እርግማን ላይ እንደወደቀች እናያለን። እግዚአብሔር የፈጠራት ምድር የፊዚካሉ ዓለም በጣም በተወሳሰበ ችግር ውስጥ ነው የወደቀው ከአዳም የተነሳ። ምክንያቱም አዳም ምድር እንዲያስተዳድር ነው እግዚአብሔር ኃላፊነት የሰጠው። ሲፈጠር ከእግዚአብሔር ጋር ህብረት ያደርጋል፣ ግን ደግሞ ሌላ የተሰጠው ኃላፊነት እንዳለ ምዕራፍ 1 ላይ ተናል ምድር እንዲያስተዳድር ግን ያልሆነም። ስለዚህ የአዳም ውድቀት ምድር ላይ ምን ሆነ? እርግማን ሆነ። ስለዚህ ምድር ራሷ ሪስቶሬሽን ያስፈልጋታል ማለት ነው። ምድር ራሷ ሪስቶሬሽን የሮሜ ምዕራፍ 8 ላይ ያሉን ሐሳብ ምናልባት ኤፌሶ ምዕራፍ 2 ላይ ስንደርስ ልናይ እንችላለን። ምድርም በብዙ ጭንቀትና መቃተት ውስጥ እንዳለ ፍጥረት በሙሉ እንግዲህ እንስሳትን ይመለከታል። ፍጥረት ጠቅላላ ምድርም ራሷ መረገሟን ብዙ ነገሮች በጣም ከባድ የፍርድ ሁኔታዎችን እንመለከታለን፣ ወይ ፍርድ የተገለጠበትን ሁኔታ እንመለከታለን። ስለዚህ እግዚአብሔር ምድርንም ያድሳል። ግን ይህንን ምንድነው የሚነግረን መጽሐፍ ቅዱስ? ወደ ኤፌሶን እንመለስና ኤፌሶን ላይ ሐዋርያ ጳውሎስ አሁን ያየነው ምዕራፍ 3 ላይ በክርስቶስ በሰማያዊ ስፍራ። ስለዚህ ምድርም ሪስቶሬሽን ስለሚያስፈልጋት ሁሉ ነገር ከዚህ በኋላ አዲስ ሆኖ ደግሞ መታደስ አለበት። ስለዚህ አዲስ ሰማይና አዲስ ምድርም ይለናል። ሁሉም በጌታችን በኢየሱስ ክርስቶስ እንደሚጠቀለል ወረድ ብለን እናያለን። ስለዚህ ወደዚህ ወደ እርግማን ወዳለበትና ዓለም ወይም በተረገመችው ዓለም ላይ ያቺ መጀመሪያዊቷ የገነት ስፍራ አልተመለሰም። ይልቁን በክርስቶስ በሁለተኛው አዳም በእርሱ ስራ ወደ ሰማያዊ ስፍራ እንደተመለሰ ወይም ሰማያዊ ስፍራ ያለው ስፍራ እንዳገኘን መጽሐፍ ቅዱስ ይነግረናል። እዚህ ጋር እሱ ነው የሚነግረን። ይሄ በጣም 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 አስገራሚ ነገር ነው። በቃ አማኞች ይህንን መረዳት አለብን። ኤፌሶ ምዕራፍ 1 ቁጥር 3ን መረዳት በጣም በጣም ያስፈልገናል። ስለዚህ ምንድነው የተመለከትነው? አንደኛ በረከታችን መንፈሳዊ ነው። መንፈሳዊ በረከት እንደሆነ በደንብ ነው የተነጋገርነው። እግዚአብሔር ክብር፣ እግዚአብሔር ሕይወት ማግኘት ማለት ነው። ምክንያቱም አዳም ያጣው እሱን ስለሆነ ነበረው። ግን የሕይወትን ዛፍ በልቶ ሕይወት መለማመጥ ሳይችል እባቡ በተንኮል አታሎ ቶሎ ከዛ ገነት እንዲባረሩ ምክንያቱም ያው በራሳቸው ውሳኔ ቢሆን ስለዚህ ምድራዊውንም ገነት አጡ። ምድርም ወደ ሰፊው ምድር ቢወጡም ምድርም የተረገመች ሆነች። ለነሱ የድካም ስፍራ ምድርም በጣም በብዙ መቃተትና መርገማን ውስጥ እንድትሆን ተደረገ። ስለዚህ ጌታችን ኢየሱስ ክርስቶስ ሪስቶሬሽኑን ሲሰራ ምድራዊውን አይደለም እኛን ወደ ምድራዊ ስፍራ ወደ ምድራዊ ገነት ሳይሆን ወደ ሰማያዊ ስፍራ እሱ ወዳለበት ለዘላለም ወደ ምንኖርበት ሰማያዊ ስፍራ ነው የሚወስደንና በረከታችንም የምንለማመደው። አሁን በክርስቶስ በሰማያዊ ስፍራ ተቀምጠናል። ምዕራፍ 2 ላይ እንመለከታለን። ግን ኤክስፒሪየንስ ያላገናቸው የበረከቱ ክፍል አለ። እሱም ጌታችን ኢየሱስ ክርስቶስ ሲገለጥ የምናገኘው ነው ማለት ነው። ግን በረከታችን በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ነው የተባረክነው። ስለዚህ ሐዋርያ ጳውሎስ ይህ ሁሉ ያገኘነው በረከት በጌታችን በኢየሱስ ክርስቶስ ነው ይለናል። ይህ ሶስተኛው ሐሳብ ነው። መንፈሳዊ በረከትን አይተናል። ቀጥሎ በሰማያዊ ስፍራ ተመልክተናል። ከዛ በረከታችን በክርስቶስ ነው። እንግዲህ ውድቀት በአዳም በኩል ነው የመጣው እንደምናውቀው። ራሱ አዳም እንደገና ተሻሽሎ ለከሱና ከሱ በኋላ ለመጡት ለዘሮቹ ምንም ያደረገው ነገር የለም። ውድቀትን ያወረሰን ኃጢአት
ጨለማ፣ ራቁትነት፣ መንፈሳዊ ኪሳራ እና ዘላለማዊ የሆነ ፍርድን ጭምር ነው። ግን ጌታችን ኢየሱስ ክርስቶስ ጣልቃ ገባ። እንግዲህ ባለፈው እንዳልነው እግዚአብሔር የማዳን ስራ ከዘፍጥረት ምዕራፍ 3 በኋላ ብዙ ፌዞች ነበሩት፣ ብዙ ስቴጆች ነበሩት። እንግዲህ እና አብርሃም ምርጫ፣ የእስራኤል መመረጥ፣ እስራኤል ህዝብ፣ ከዛ የህጉ መሰጠት፣ የኪዳኑ ስርዓት፣ የመጀመሪያው ኪዳን፣ ዞሮ ዞሮ ብዙ ሁኔታዎች አልፎ ጌታችን ኢየሱስ ክርስቶስ ጊዜው ሲደርስ እንደ ተስፋ ቃሉ መጣ። እሱ ከባዱን ዋጋ ከፈለ። ከዛ ሪስቶሬሽኑ እንደገና መጣ። ስለዚህ ይሄ ሁሉ የሆነው በክርስቶስ ነው። ይሄን ነው የሚነግረን። ይሄን በረከት የሰጠን በልጁ በኩል ደግሞ በረከቱን ሰማያዊውን መንፈሳዊ ዘላለማዊ በረከት የሰጠን ደግሞ አብ አባት ነው። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ እዚህ ጋር አብ አባትን ይባርካል። ይህም በጣም በጣም አስደናቂ ነገር ነው። እግዚአብሔር አባታችን ሆኗል። እንደገና ደግሞ በጌታችን በኢየሱስ ክርስቶስ በኩል እኛም እግዚአብሔር አባትነትን ተቀብለናል። ስለዚህ የአብ አባት እዚህ ጋር ሲባርክ እናያለን። የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይለናል። ምናልባት እዚህ ጋር በጣም አስገራሚ ዶክትሪናል የሆነ እውነት አለ። ይህን ጥቂት ነገር ልናገርና ከቁጥር 4 ጀምሮ ስላለው መንፈሳዊ በረከትን ማብራሪያ እናያለን። በጣም አስደናቂ የሆኑ እውነታዎች ናቸው። ከዚህ በኋላ ከቁጥር 4 ጀምሮ እስከ ቁጥር 15 ወይም እስከ ቁጥር 14 ድረስ የምናየው ከቁጥር 4 እስከ ቁጥር 14 የምናያቸው በጣም ብዙ ድንቅ የሆኑ እውነታዎች አሉ። መንፈሳዊ በረከቱን በብዙ መልክ ያሳየናል። ግን ዞሮ ዞሮ መንፈሳዊ በረከት ወይም የሪስቶሬሽኑ የዘላለም ሕይወትና ክብርን በተለያየ መንገድ ሐዋርያው ጳውሎስ ይገልጸዋል። ያንን ያው እናያለን። ስለዚህ እዚህ ጋር ቁጥር 3 ላይ መንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ጌታችን ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ነው። ራሱ እግዚአብሔርም ነው። እግዚአብሔር ወልድ ነው። ሐዋርያው ጳውሎስ የጌታችን የኢየሱስ ክርስቶስ አምላክና አባት ለምንድን ነው እዚህ ጋር ስለ አምላክ የሚለውን ቃል የተጠቀመው? ይህ በጣም አስገራሚ ነገር ነው። በሌሎች ክፍሎችም ላይ ያነሳል። ግን አምላክና አባት የሚለው ራሱ የነገረን ግን ጌታችን ኢየሱስ ክርስቶስ ነው ከሙታን ከተነሳ በኋላ። ሐዋርያው ዮሐንስ የጻፈው ወንጌል ላይ ምዕራፍ 20 ላይ ይመስለኛል ሄደን ጌታ ኢየሱስ ከሙታን ከተነሳ በኋላ ለማርያም መግደላዊት ማርያም መጀመሪያ ለሷ ነው የተገለጸው እንደምናውቀው ዮሐንስ በወንጌሉ እንደሚነግረንና ምንድነው ያላት ለመግደላዊት ማርያም ከሙታን ማለዳው የእሁዱ ማለዳ ሴቶቹ ያው የጌታ ኢየሱስ አስክሬን ሊቀቡት በአይሁድ ባህል መሰረት ወደ መቃብር ሄዱ። ጌታችን ኢየሱስ ክርስቶስ በተቀበረበት መቃብር ገንዛ ሲሄዱ ያው ይህ ነገር በጣም አስገራሚና አስደንጋጭ ነገር ነው። ጌታ የለም፣ አስክሬኑ የለም። ስለዚህ ማርያም በጣም ደንግጣ እያለቀሰች ራሱ ጌታችን ኢየሱስ ክርስቶስ ያናግራታልና ከዛ በኋላ እሱ እንደሆነ አላወቀችም። ስለዚህ ቁጥር 14 እስከ ቁጥር 16 ያለው እስከ ቁጥር 17 ድረስ ያለው ሐሳብ ዮሐንስ ወንጌል ምዕራፍ 20 ላይ ነው ያለው። ከዛ በኋላ ጌታ ማርያም ይላታል። በጣም እያለቀሰች አዝና ነበር። ምክንያቱም ሬሳው አስክሬኑ የተሰረቀ ነው መሰላት። የሆኑ ሰዎች ያው እነዛው ይፈረደባቸው እነዚህ ፈሪሳውያን ያው አስክሬኑን ደግሞ ለአስክሬኑ እንኳን ክብር የላቸውም። ስለዚህ ሰርቀውታል ብላ ነው ያሰበችው። አስገድለውታል። እንደገና ደግሞ አሁን አስክሬኑን እያለቀሰች ነበርና ማርያም ሲላት በድንገት አወቀችው። አይኗ ያው ጌታን ተረዳችውና በዕብራይስጥ ረቡን ያለችው በመምህር ሆይ። ከዛ በኋላ ጌታ ኢየሱስ ምንድነው ያላት? ገና ኢየሱስም ገና ወደ አባቴ አላረግሁምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ
ብለሽ ንገሪያቸው አላት። የሚያስገርም ነው። ጌታ ኢየሱስ ከዛ በፊት ከሞቱ በፊት ስቅለቱ በፊት አባትን አባቱ ነው። ያው በዚህ በስላሴ ውስጥ አብ አባት ነው፣ ወልድ ልጅ ነው። ይሄ አብና ወልድ ይበላለጣሉ ሳይሆን በስላሴ ውስጥ ያለ ስፍራ ነው። እና አባቴ ያለ ነው ሲጠራው የነበረው አብን። አሁን ግን አባታችሁ ይላታል። እንደገና አምላኬ ወደ አምላኬና ወደ አምላካችሁ። ይሄ በጣም አስገራሚ ነገር ነው። ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ሐዋርያ ጳውሎስ ይጥቀስ እንጂ ጌታ ራሱ ነው እዚህ ጋር የሚነግረን። ጌታ ኢየሱስ በፍጹም ሰውነቱ ያለውን ሁኔታ ነው እዚህ ጋር እየተናገረ ያለው። ምክንያቱም እሱ እዚህ ጋር ፍጹም ሰው ሆኗል። ፍጹም አምላክ ነው፣ ፍጹምም ሰው ሆኗል። እኛን ወክሏል። ስለዚህ አብ አባቱ ነው፣ ምንም ጥያቄ የለም። በፍጹም ሰውነቱ ግን አምላኬም ይለዋል እዚህ ጋር። ይሄ የሆነ የወልድና የአብን ልዩነት አያሳይም። አብ ከወልድ እንደሚበልጥ ወይ ወልድ ከአብ እንደሚያንስ የሚነግር ነገር አይደለም። ከሙታን ሲነሳ ሁለተኛው ሰው ነው አይደለም የመጽሐፍ ቅዱስ። መጀመሪያው ሰው አዳም ነው፣ ሁለተኛው ሰው ይለዋልና በፍጹም ሰውነቱ እኛን ወክሏል። ይሄ በጣም የሚደንቅ እውነታ ነው። ኤፌሶን ምዕራፍ 2 ላይ እንመለከታለን ይህን ጉዳይም በኋላ ላይ የጌታ ኢየሱስን እኛን የወከለበትና በሰማይ ስፍራ እኛም ከእርሱ ጋር የተቀመጥንበትን ሐሳብ ስንመለከት እናያለን። ስለዚህ ወደ አምላኬ የሚለውን ሐሳብ ጌታ ራሱን እዚህ ጋር ያነሳው። ወደ አባቴም ወደ አባታችሁ፣ ወደ አምላኬም ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው ለደቀ መዛሙርቱ። እና ቀጥታ ጌታ መካከለኛነቱን እዚህ ጋር እያሳየን ያለበት እሱ በሰውነቱ እኛን ነው የሚወክለው፣ ለኛ ነው ጥብቅናው። ስለዚህ አብ አባቱም ነው፣ ለኛም አባቱ ነው ከሱ የተነሳ። ስለዚህ በፍጹም ሰውነቱ እዚህ ጋር አምላኬ ይለዋል፣ ፍጹም ሰውነቱ ማለት ነው። ይህንን ነው ሐዋርያ ጳውሎስም እዚህ ጋር የሚያነሳውና በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አንዳንድ እንደሰማሁት ከሆነ ይህን በድፍረት ከመጽሐፍ ቅዱስ ላይ ለመሰረዝ የሞከሩ ሰዎች እንዳሉ እና የተለየ ትርጉም ለመስጠት የሞከሩ ሰዎች እንዳሉ ሰምቻለሁ በአንድ ወቅት ላይ እና በጣም አደገኛ ነገር ነው። የእግዚአብሔርን ቃል ለመበረዝና ፈጽሞ ሌላ ሐሳብ እንግዲህ ለማሳየት የሚሞክር ሰው መቼስ የዘላለም ፍርድ ነው የሚቀበለው። የጌታችን ኢየሱስ ክርስቶስ ፍጹም ሰውነቱና ፍጹም አምላክነቱ እንግዲህ በአንዳንድ የክርስትና ጥላ ስር የተጠለሉ ሰዎች የተለየ ትርጉም እንደሚሰጡት እናውቃለን። ግን መጽሐፍ ቅዱስ በግልጽ የሚነግረን ጌታችን ኢየሱስ ክርስቶስ ፍጹም ሰው ሆኗል። ፍጹም ሰውነቱ ለዘላለም የሚኖር ነው እንጂ የሚተወው ነገር አይደለም። ፍጹም አለዚያ እኮ እኛ የዘላለም ደህንነት አይኖርንም። በፍጹም አምላክነቱም በፍጹም ሰውነቱም ነው የዘላለም ሕይወት የሚኖረው። ክርስቶስ በስጋ እንደመጣ የማይቀበል ሁሉ እሱ የሐሰተኛው ክርስቶስ መንፈስ ነው። ዮሐንስ የሚለን የሐሰት መንፈስ ነው ይሄን አይነቱን አስተሳሰብ የሚያራምድ። ስለዚህ ጌታችን ኢየሱስ ክርስቶስ እኛን ወክሏል። ስለዚህ በሱ በኩል እኛ ወደ አብ ገብተናል። አብ አባታችንም ነው አምላካችንም ነው ማለት ነው። ስለዚህ እዚህ ጋር የጌታችን የኢየሱስ ክርስቶስ አምላክና አባት የሚለው ራሱ ጌታ ኢየሱስም የተናገረውን ሐሳብ አይተናል። ስለዚህ በጣም እግዚአብሔር ይመስገን። በጣም እንግዲህ በአንድ ቁጥር ላይ ሰፊ ሐሳብ የተመለከትን ዞሮ መንፈሳዊ በረከት ተባርከናል። ይሄ መንፈሳዊ በረከት የዘላለም ሕይወትና የእግዚአብሔር ክብር እንደሆነ አይተናል። አዳም ያጣውን ነው እግዚአብሔር ሪስቶር ያደረገው። አዳም የጣለውን በሱ ምክንያት የመጣውን እንደገና ሪስቶር አድርጎታል። ሪስቶር ሲያደርግ ወደዛ የዘላለም ሕይወትና ክብርን የተመለሰ ነው። ስለዚህ ይሄ መንፈሳዊ በረከት ነው።
በረከታችን በሰማይ ስፍራ በጌታችን በኢየሱስ ክርስቶስ እሱ ባለበት ስፍራ ለሁል ጊዜው ለዘላለም የምንኖርበት ስፍራ እንደሆነና መንፈሳዊ በረከቱን በዛው በሰማይ ስፍራ ኢንጆይ እያደረግን በእግዚአብሔር ልጅነታችን የምንቀበለውና የምንለማመደው ነው የሚሆነው። አሁን በክርስቶስ አምነናል፣ ተባርከናል። ግን ያልተለማመድናቸው የሚቀሩ ጉዳዮች አሉ። እሱም ጌታችን ኢየሱስ ክርስቶስ ሲገለጥ አዲሱን የትንሣኤውን አካል እንለብሳለን። ወደ ቁጥር 14 ላይ እሱን እናየዋለን። ስለዚህ ያ ውድቀት ያ በጣም ከባድ ዘላለማዊ ጦስ ያመጣው አዳም አመጽ ከአዳም አመጽ የተነሳ ኃጢአት፣ ሞት እንዲሁም በሰይጣን መገዛት እና የዘላለም ፍርድ በጌታችን በኢየሱስ ክርስቶስ ተቀይሮ በሱ ዋጋ ከፍሎ መንፈሳዊ እንደገና ታድሶ ያ በረከት በጌታችን በኢየሱስ ክርስቶስ ላመኑ ሁሉ የተሰጠ በረከት መሆኑን ነው እንግዲህ ተመለከትነው ማለት ነው። ስለዚህ እግዚአብሔር ይመስገን። ቀጣዩ ከቁጥር 4 ጀምሮ እስከ ቁጥር 14 ያለውን ሐሳብ ዋናውን ሐሳብ እናያለን። የኤፌሶን ትምህርታችንን እንቀጥላለን ማለት ነው። በቀጣዩ እስከ ቁጥር 4 እስከ ቁጥር 14 ያለውን ሐሳብ ከዚህ ከመንፈሳዊ በረከት ጋር በተያያዘ በጣም ብዙ እውነታዎችን ነው ሐዋርያው ጳውሎስ የሚያነሳው። እሱን እንመለከታለን። እዚህ ጋር እንግዲህ ላሳሰባችሁ ወይም እንዲሁ ስለዚህ ስለ ኤፌሶን መጽሐፍን ስናጠና እንዲሁ ማወቅ ያለብን ዶክትሪናል የሆኑት ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ሰፊ በተለይ 1 እና 2 ሰፊ ሐሳቦችን ስለያዙ በክርስቶስ ስለተሰራው ስራ ስለ እግዚአብሔር የዘላለም ዕቅድ ጥቂት ጊዜ መውሰድ ያስፈልጋል። የተወሰነ ወስዶ ማጥናት ስለሚያስፈልግ ነው እንግዲህ በአንድ ቁጥር ላይ ይሄ ሁሉ ሰዓት ወስደን የተመለከትነው ማለት ነው። ስለዚህ በቀሩትም የምዕራፍ 1 ቁጥሮችን እና ምዕራፍ 2 ላይ ተወሰነ ጊዜ እየወሰድን በደንብ እንመለከታለን። ኤፌሶን ማወቅ በጣም ወሳኝ ነው ለአንድ አማኝ፣ በጣም አስፈላጊ ነው። ስለዚህ ሳታክቱ የእግዚአብሔርን ቃል እያነበባችሁ ቃሉን እያሰላሰላችሁ እንግዲህ ይህንን ትምህርትም ተከታተሉ። እግዚአብሔር ጸጋ በነገር ሁሉ ይብዛላችሁ። ጌታን ስለ ሁሉ ነገር እናመሰግናለን።